ዓለም አጣዋ አንተን የሚጠቅ ሰይናት ያርጊ ነካ አይጉድ ዱናት ይሰሰቴ እንደው ዋጥላ አርጊ ሮዲያ አትነሳ ለፍዛ አግሮን አልታጠብህም አበባይ ወየ እኔ እናንተ አሁን እዚህ ግቢ ውስጥ ነው አይደል ተጋብተን ልጆች ወልደን የምንኖረው ማጣርጠሩስ በይጋር በገጥ እንደው አንድ ሁለት ክፍል ሰርተን አንዱን ሳሎን አንዱን እንግዲያ ክፍል አንዱን መውለጃችን እናደርጋለን ደግሞ ቤቱ ተጠበባቸው ደግሞ ልጆች ወጥተው ይጫወታል ይቅርታ አድርግልኝና ግን እከይ ከዘጠኝ ልጆች እኔ መውለድ አልፈልግም ምን ይደረግ ሰው ጠፍቶ ከድመት የሚያወዳጅ ዘመን ላይ ደረሰ አረ ድመትም የኑሮ ውድነት አናታቸው ላይ ወጥቶ አራርቆ መውለድ የሚባል ነገር ገብቷቸዋል እንደው ግን 9 አስብ ለምን 10 12 እናደርገው ደግሞ ለሁሉም ስም ማውጣላቸው እኔው ነኝ እሺ ይልቅ እንደ ራስ ካቃቂ መቂ ድረስ የሚሆን ስም አወጣለሁ ብለህ የልጁን ስም ሳታወጣ ልደቱ እንዳይደርስብህ ያተጆ የጠራሽ የለም ሰውዬ እኔና ቤት አላልኩ ወለለ ከማን ጋር ነው የምታወራው እኔ እኮ እዚህ ግቢ ውስጥ ሰው አይታየኝም ምን አልሽኝ ወርዳይ ወዛው አነኩ እኔ ሻሽን ሰው አይደለሽም እያልሽ ነው ማፈሪያ ነሽ ለነገሩ እውነትሽን ነው እኔ ሻሽ ራሱ ምንም የሚታየኝ ሰው የለም ያምሻል እንዴ አንቺ ምን ነው ተቦጫረሽብንስ አንዴ ዛሬ ደግሞ እቺ ውድ ምሽቴ ደንግጣ ጽንሱ ይወርድስ ምን አልካተ ጆሬ ነው ምንድነው የምሰማው ዳንስ ነው እንዲያልከው የሆነ የሴት ድምጽ ሰማው ነው የድር ጥሩምባም ይመስላል ተሰማለ ለኔ ለሻሽ ስትል አይደለም መውለድ ግቢው ለምን መዋለ ህፃናት አታደርገው አንተ ደግሞ ማን ነው ጥሩምባ ማን ልትሆኚ አንቺ ግን ከልክ በላይ የወበረሻት መስል አነኩርሻለሁ ለነገሩ አንቺ ምን ታረጊ የምታሰድበኝ አንተ ወለላይ አሁን እንደው ከዚህ ግስላ ጋር እንዴት ነው አብሬ የምኖረው ኧረ እንግዲህ በዚሁ ተቀጠለች ትለቃለች እሷ ችግር የለሽም በኋላ እኔና አንቺ የፍቅር ቀጠማችን እንነጫለን ማሺ እያረበሽን እኮ ነው ዝም ብለህ እዛ ከዚህ በላይ እንዴት አድርጌ ላጽዳ አደርጋለሁ ሻሼ አቤት ታውቆሻል ምኑ እየተቆጣሽ እኮ ነው ያለሽ እናንተ ደግሞ ዝም ብለህ እንዴት አድርጌ ላጽዳ እንዴ ምን ሆናችሁ ነው ዛሬ ሁላችሁም እኔ ላይ የተነሳችሁብኝ እንዴ እኔ የምለው ሙሽሮቹ ዛሬ ምን ነው ከቤታቸው አልወጣም አሉሳ እንዴ ቅድም ማሚ እቅፍቅፍ ብሎ ፀሐይ ሲሞቁ ነበር እኔ ራሱ እንዴት ደስ እንዳሉኝ እነሱም ቦንኩ ነው ያሰኘኝ እና ታዲያ አንተስ ብትሆን ለምን አታመጣ እንኳን አንተ የማንም ጎትጎቶና ጎትቶ እዚህ ቤት ድረስ ይዞ መጥቶ የለ እንዴ ለማንኛውም ግን አሹ ግን ስለዚህ ጉዳይ ሰምቷል ቢሰማስ ምን ሊያመጣ ነው እሱ ምን አለውና ምን ያመጣል ያለው አንድ ፍራሽ ናት እሷን ይዞ መጥቶ ደባል ወይም እንደባሉን እንዳይለው ስጋት ትል ነበር ማፊት ነው ልጄን ለቀቅ ይበላ ባለ እንደውም ባለ እንኳን አሽቱዬ አብሮን እንደ ቤተሰብ እንደ ዘመድ የኖረ ቀርቶ የማንም ከመንገድ ላይ ተጎትታ የገባች እዚህ አብራን ልትኖር አይደል እንዴ ምን ነው አብራን ምትላን ጠበቅ አርግሻት ዘበደዛ እስቲ ተይ እስቲ ደሞ ሳልነግሮት አንዳችን የሚያክል ጉድ አለ እንዴናችሁ ቤተሰቦቼ መፍሪያዎቼ እንዴት ነው ለጋሽ እየደወሉላቸው መልሳቸው ምን ሆነ ለነገሩ እሳቸው እየጨከሙ አሁን በጣም ቢዚ ነኝ ቆይት ብዬ ደውላለሁ ብሏል ግን አዝማሚያውን ሳይው ጥሩ ይመስላል መልሱ ይሻሉ ማለት ነው ደሳን ባለ ለልበይ እንተልሽበት ሲጀምጥላም ኧረ አንቺ ነሽ የተቀደልሽው በጣም እኔ መለከ በቃ ዝም ብለህ ልታገባ ነው ማለቴ የሆነ ሰርግ ነገር ሰርጉ ይቅር ችግር የለውም እወቁልኝ ድግስ ምናምን የለው ኧረ ዋኛውን ፈልገ ዛሬ አቅሜን አሟጥጬ ደግሼ አብልቼ የሸኘሁት ነገ አቅሜ ከዳይለታ ደግሰው ሆኖ የሚመጣልኝ መሰለህ እኔ ምለው ከይ ጌጤ ጋር እንዴት ነው የተገናኛችሁት እንግዲህ በአንድ ደግ ቀን ነው አሜንዬን ተባሪ ቤት አድርሼ ስመለስ እሷ መንገድ ዳር ቁጭ ብላ ታረባለች አንባቢም ናት ማለት ነው ማረል ታያለቅሰች ነው እንጂ ታለቅሳለች ነው እንጂ ይለቀስላት እናንተ እንደው ሰው መንገድ ቁጭ ብሎ እንደዛ ስቅስቅ ብሎ እያለቀሰ ይዋላል እኮ እንዳያዩት ጊዜ ነው ልብ ያደረተ ፍልቅቅ ብላ ልትወጣ ጥቂት የቀራት አብጄ ልብ ፍርስ ይበል አንተ ሲጀመር መቼ ልብ አለና ነው አንተ ልብ ቢስ ሻሼ አቤት ቀጥል ጄ ሊጥ ስቀጥልና እንደው ቀልቤን አሰባስቤ እንደው ሞቴን ኮስተር ኮምጨጭ ብያ በጀለች እንዴት ነው ሆነሽ ነው ብዬ ስርዓት በስልል ድምጽ እሷም ደግሞ አይናት ከገጠር ሊድሯት ፈልገው እሷ ኮብለላ አምልጣ እንደመጣችና ይሄ ደግሞ ከተማ ደግሞ መጠጊያ የምታውቀው ሰው ምንም እንደሌላት ነገረች ታዲያ ሳትካየው ምን ለየው ከከተማ
ማስገብታ አላቻ ጋብቻው እንደሆነ መች ቀረላት? እዛ በጣም ትልቅ ሰው ነበር ልታገባ የነበረው ማለት ነው። ማደልትይ እንዲያው ማቹ ባልንጀሯ ነው እንጂ የሚሆነው እንጂ አልፈለገችም፣ አልወደደ ያልፈቀደ ሆኖ ነው። ታላይ ደግሞ ለኔ ሲላት እሺ ከዛስ? ከዛና ምን ተዛለውትዬ እዚህ ቀድም የተማመጣት ብዬ ሆቴል ውስጥ አስቀመጥኳት። አልጋ እየከፈልኩ ማለት ነው። ወጥቆ ደግሞ መለስ ቀለስ እያልኩ እያየኋት ደግሞ የምትሰጠኝን ምሳ ደግሞ ቋጠር እያደረግኩ አንዳንድ ጊዜ እየሰጠኋት ታዲያ ስንቆይ ጊዜ አልጋውም አንዳንዱም ወጪ ጎኔን ነካ ሲያደርገው ጊዜ ምን ነው ቤተሰብ አለኝ አይደለም እንደ ብዬ ኮራ ብዬ እያት መጣሁ። እዛ ነዋ ታዲያ ጽንሱም የተጸነሰው። እርጉዝ ናት እንዴ? እትይ እርጉዝም የለም እንዴ? ልብ አድርጉልኝ እትይ። ማነው እርጉዝ? አንተ? አንቺስ ማነው እርጉዝ? እና ፈላሽ አንተ ከተክሽ አንቺ እንደዚህ እንዴ ሆነሽ ነው? ተከባን ጀምሮ አንቺ እንደ ቀጥር ፀሐይ ተናታችን ላይ አልወርድ ያልሽ ውረጅ። አስጠያ። በቃ እንግዲህ በቃ ለማንኛውም ተፈቀደ አይደለም አበባዬ? ወዮ ለኔ በቃ እንግባና እንግዲህ ቤታችን የፍቅር ቀጤማችን እንቅጭ። አንቀጫ እስከ ሞት ድረስ ይቅርታ አድርጊልኝና ሻሺ ከጋ ያላችሁ ግንኙነት ግን ምን ድረስ ነው? ኧረ ምንም ግንኙነት የለንም። እንደ እህቴ ነው የማየው። እህቴ ነው። ምንም የምሰማ ድምፅ የለም። እናንተ እንዴ ተኝተው ይሆን እንዴ? እርሻሽ እንደው ምን ሆነሽ ነው? እንደው ጠንከርቢ ምን ጉድ ነው እንዴ? እኔስ ወርክ እነሱ ተመንገድ ላይ አንድ ወልጫ ማታለው እንዴ? አረለጣ አይ ተኝተው ነው የሚሆነው። እኔስ ታልክ እንደሱ እንቅልፋን ብጤ ትሆናለች እቺ ወልፎልስሽ ወይስ ልክፈትሽ? ምንም አትናገረኝ አንተ ሰውዬ። ግቢ እያጸዳው ነው። መቼም የግቢ እንደ ዘንድሮ ጥዲያት አልፎለት አያውቅም። በተለይ የኔ ደጃፍማ ጠዳ መጣ እንዴ? ወለላይ መጣሁልሽ አበባዬ። አሞቅሽልኝ ውሃ ለገላዬ ማለት ምን ልታረግ እከየለተታተም እንዴ? ተለች ወዲ ስም የልንገርሽ አይደለም እኔ የሚያሸኝ አጥቼ ነው እንጂ እስከዛሬ መታጠብ አቅቶኝ እንዳይመስልሽ። እንደው በደንብ ባርገሽ ጠቢኝ አበባዬ። ደሞ ለማጣ እሽት አደርግሃለሁ። ናግባ ወለላይ አንቺ አይነ በላይን የበላሽ ምን ጎነሽ እናቴ? እንደው ትንሽ እንኳን ትንሽ ታክል እንኳን አታፍሪም? ምን ችግር አለው? ምን ያሳፍራታል? ባሏ አይደለው ምሽት አይደለች እንዴ? ምን ነው ግን አንቺ ደሞዝ የሚከፈልሽ እኛን ለስለላ ነው እንዴ? እንዴት ነው ደርሶ የወገብ ተባይ መሆን? እኔ ተባይ ወለላይ ውሃው እኮ ከሞቀ ቆየ። ናግባ ቀላል ገባ አታለ እንግዲህ በደንብ ማጮለቅ ትችያለሽ። እኔ የምለውት እባክህና በቃ የምሩን አምሮ ሚስቱን እዚህ ሊያስቀምጣት ነው ወይ ብለህ ለ30 ምናምንኛ ጊዜ ልጠይቀኝ ነው? አልፈልግም መመለስ። በቃ አልጠይቆት እኮ በቃ ጠይቅ። እውነት ግን አምሮ ሚስቱን አምጥቶ እዚህ አብሮ ሊያኖራት ነው? እየቀለደ ነው የሚያኖራት። እቺ ቤት ግን እንዴት ትበቃቸዋለች? ማለት በጣም ጠባብ እኮ ናት። እና እንደቀለደው ሰፋ ያለ ቤት ይሰራላችሁ? የሻሽ ሲሉ ቆይ እሺ፣ እናንተ ምን ሆናችሁ ነው የከሚስት ማምጣት እንደዚህ ያብሰለሰላችሁ? እንደው አይበለውና እንደው ይበለውና እንደው ምሽት ነገር ይዤ በመጣ ይቀበሉኛል? ቀልድ ሁሉ እንደዚህ ሆነ ልጅ። እስኪ አንተ ሚስት ላይ ከመንጠልጠል በፊት ሮጠ ጥገብ ቦርቀ። ምነው ግን እናንተ ሚስትን ያህል ነገር የተሰጣ ልብስ አደረጋችኋል? እኔ ግን ቅድም ሻሺ የሆነ ነገር ልትነግረን ፈልጋ ያስቀየሳት ይመስለኛል። የጽንሱ ጉዳይ እኔም ትንሽ ግራ ተጋብቻለሁ። ግን ቆይ ታዲያ ያለ ምንም ምክንያት ሻሺ እንዴት እንደዛ ልትል ትችላለች? ምናልባት አርግዛበት ግራ ገብቶት ይሆናል እዚህ ያመጣት። እንደዛማ ተሆነ እትይ ሌላ ሰራተኛ ሊያስፈልግዎት ነው። ለምን አሰናብቱኝ። ባካ ደሰሳል እንደ ገና ለገነጋሽ የምትብሉ አይደል እንደ ግቢው እንደዚህ የሚሆነው? አሰናብቱኝ። ቆይ እስኪ ረጋ በይ። አንቺ ደግሞ ምንድነው የተፈጠረ ችግር አለ እንዴ? አይ ማሚ ችግሩ እንኳን ወንድ አይመስለኝም የተፈጠረች በይ።
እኔ በአጠቃላይ እቺ ልጅ ምንም አላማረኝ እንዴ እትዬ ውሃ መድፊያ ቦታ እያለ አምጥታ በር ላይ ትረጫለች። ቆሻሻ ሽንኩርት ልጣጭ ምናምን ደግሞ ወስዳ ግቢ ውስጥ ትደፋለች። እትዬ የድሮ ግቢ መሰሎት እንዴ አሁን ግቢው? እስቲ ሄዱና አዩት ምን እንዳስመሰለችው። እንደዚህማ በፍጹም አይሆንም። አሁንማ እኔ ሻሼ መጨከን ስላልቻልኩኝ አጽድቼዋለሁ። ለማንኛውም እኔ ግን በቅቶኛል። ያው ጨርቄ መፈተሽ ይችላሉ። በቃ አሰናብቱኝ። ረጋ ብለን ተነጋግረን ተመካክረን ነው የሚሆነው። ምን እረጋጋለሁ? ገና ለገና ሻሼ ትናድዳለች ብለው አይደል እንዴ ገላውን የታጠበበትን እጣቢ አምጥቶ በሬ ላይ የሚደፋው? ጎሽ እሱማ ሳቁ ምን ወተነካ ምን ማለት እኔ ግን አሰናብቱኝ። በቃ አትይ አሰናብቱኝ። ጉዴ አሁን እኔ ሰው ነኝ አፈር ክኬ በበላው ከመሬት በታች በተቀበልኩኝ ኧረ ተይኝ እንደው ሰው ከፍቷል። ምንድን ነው የከፈተው? ገባኝ። ከአዲሷ ሚስት ጋር ሆናችሁ የሆነ ነገር ልትከፍቱ ስትሉ ሌላ ሰው ቀድሞ ከፈተባችሁ አይደለ ነው ደግሞ ወይስ አቡን ከፈተባችሁ? እስኪ ተውኝ በእናታችሁ። እንደው እንዳንተ ቆዳዋን ሞኝ አድርጋ ገብታ በጠራራ ፀሐይ ጥብ አድርጋኝ ሄደች። ምኑን ነው ያጠበችው ሻሼ? እኔ ምን አውቃለሁ? የራሱን የጠየቁት ገላውን ይሆናል። ያዛ ሲታጣጣቡ ነበር። ሌላ ምን የሚታጠብ ነገር አለ? ቆይ እስኪ ረጋ ብላ አስረዳን። ምንድን ነው የተፈጠረው? አይኔ ጌጤ ይዛው ጠፋኝ። ልብህን ነው አንተ ሊጥ እኔ ገንዘቤን ነው እንጂ እኔ ምን ልብ አለኝና ቀድሞውኑ ምን ገንዘብ ለጎጆ መውጫ ለአንዳንዲት ነገር እዚህ ባመጣት ሌላ ቦታ በወስዳት መኩሪያ ይሆነኛል ብዬ ተይም ብዬ ያጠራቀምኳትን 5000 ብር ነጥብ አድርጋኝ ሄደች። የበጥሬው ነው የበሰለም አለው። እስካሁን ለአልጋ ለሞባይል እንዲሁ ደግሞ ሙሉ ብልቃጥ ቫዝሊን ገዝቼላታለሁ። ከንፈር ቀለም አልቀረኝ። የሚሸት ሳሙናውን ገዝቻለሁ። አጠቃላይ 10 ይሞላል። እናቴ እርግጠኛ ነኝ ወንጀል ሰርታን የመጣችሁ። ባይሆን ኖሮ እሷ አልጋ እንዲዝላት አትፈልግም ነበር። ጊዜና ወቅት ጠብቃ ነው ዘርፈው የጠፋችሁ። አረ ወይኔ ምን አለ ዋናውን ካገኘች ጥቅማ ጥቅሙ ቢቀርባት። አይ ሰው እኮ በቃኝ። አይዞህ በቃ ወንድሜ። ደግሞ እንኳን ገንዘብ ልብህን ወስደው ይል እንዴ? ልብ ምን ያደርግልኛል? አረ እንደ ሁለመናዬን ወስዳለ ገንዘቡን በመለሰችልኝ አፈር ሆንኩት። እንደው እናቴ አይዞህ በቃ ተይ። እኛም ለነገሩ አጥብተናል። ከመንገድ ነው ያገኘዋል ስትለን መጠርጠር ነበር። በጣም እናንተ ሰው ናችሁ እንዴ? እኔን እንደ ሩቅ ሰው ዝም ከምትሉኝ እንደው ጭኔ ስር ገብታችሁ ለምሽልክ ካልካችሁ ተው ብትሉኝ ምን አለበት? አይ ውርዴ ግን እኮ ትይኝ እንደው እኮ መልኳ እኮ አይታማም እኮ እንደው ልቧ ነው ይሌባ እኮ መልኳም ብዛም የሚታማ አይደለም። አይ መልካ ለማውቀት በዚህ ባበደ ጊዜ እኮ ሰውን ማመን በጣም ከባድ። ለድራማማ ማፊና አሹ ጉልበታቸውን ጨርሰው አይምሯቸውን አሟጠው ከሚሰሩት ድራማ እቻንተ የሰራሃት የአንድ ጀንበር ቲያትር ተዋጥቶላል። አይ ቅመም አንዳንድ ጊዜ ቅመምነትሽ ቀርቶ ባዱቶኛል። ይነድ አበጀን ምን እንዴ? ምንድነው ያበጀና ጌጤን ምን አገናኛቸው? እንዴት አይገናኙ? አበጀ ባወልደኝ ባሳድግኝና ባስረጀኝ እዚህ ባልመጣ እዚህ አግኝታ ትጫወትብኝ ነበር። አልገባም። አይ ጌጤ ተጃጋጠችብኝ እንጂ አቀርሺ ጊዜ አንቺ ነው እናቴ። እትዬ አንድ በሉልኝ እችን ሴት እንግዲህ